የበለጸጉት ሀገሮች ወደ እድገት ጎዳና መነሻ ሆናቸው ስራ ሳይንቁ ክህሎታቸውና ተሰጧቸውን ተጠቅመው በአዳዲስ ስራዎችና የፈጠራ ውጤቶች ተሰማርተው ደፋ ቀና እያሉ ሰርተው መለወጣቸው ነው። የፈጠራ ጥበብ ከአዳዲስ ቴክኖሎጂዎች አስተሳሰብና የኑሮ ደረጃ ጋር ቀጥተኛ የሆነ ግንኙነት ያላቸው ናቸው። ድብቅና ልዩ ችሎታዎችን ፈልገው ማግኘት ያስችላሉ። ስለሆነም የተሻለ ስራ እንድንፈጥርና ስኬታማ እንድንሆን በኢንተርፕረነርሺፕ ማለትም በስራ ፈጠራ ጥበብ በመታገዝ የአዳዲስ ሀብት ምንጭ የመፍጠር ባህል እንድናጎለብት ይረዳናል። ሰው ከተሰማራ እንደየስሜቱ ባለበት ሜዳ አይቀርም ማፍራቱን አይቀርም ማፍራቱ። ይህን የሀብት ምንጭ ፈጠራ ወይም ኢንተርፕረነርሺፕ በመጠቀም በርካታ ሀገሮች እንደ ቁልፍ ኢኮኖሚ እድገት መሳሪያ አድርገው ይጠቀሙበታል። ለመሆኑ ኢንተርፕረነርሺፕ ማለት ምን ማለት ነው? ኢንተርፕረነርሺፕ ከአራቱ ዋና ዋና የኢኮኖሚ ጥሬ ሀብቶች ማለትም ከመሬት፣ የሰው ኃይል፣ ካፒታልና እውቀት አንዱ ነው። ኢንተርፕረነር ቃሉ አንድ ወጥ የሆነ ዓለም አቀፍ ትርጉም ባይኖረውም ምሁራን የተለያዩ ፍቺዎችን ሰጥተውታል። ኢንተርፕረነርሺፕ ማለትም የስራ ፈጠራ ጥበብና ገቢ ማሳደግ ዘዴ በ17ኛው ክፍለ ዘመን ከነበረው ኢንተርፕራንደር ከሚለው የፈረንሳይኛ ቃል የተወሰደ ነው ይላሉ። ይህንንም ኃላፊነት መውሰድ፣ አንድን ነገር ከሌላ በተለየ መንገድ ማድረግ ብለው የሚተረጉሙም አልጠፉም። ለመሆኑ ኢንተርፕረነርሺፕ ማለት ምን ማለት ነው? አጀማመሩስ እንዴት ነው? ከሀገራችን ተጨባጭ ሁኔታ ጋር እንዴት ማስኬድ ይቻላል? የሚሉና ሌሎችንም ጥያቄዎች አንስተን ስናስብ በዚህ ሙያ የተካኑ በተለያዩ ቦታዎች ስለ ኢንተርፕረነርሺፕ ስልጠና በመስጠት የሚታወቁ የኢኮኖሚ ባለሙያና የኢንተርፕረነርሺፕ ስልጠና ማዕከል ባለቤትና ዋና ስራ አስኪያጅ ዶክተር ወሩታው በዛብህን አነጋግረናል። ወደ ኢንተርፕረነርሺፕ ስንመጣ መሬትን፣ ሰውንና ካፒታልን በማገናኘት ያልተፈጠረ አዲስ ነገር ፈጥሮ አዲስ ስራ፣ አዲስ ሀብት የመፍጠሩ ጥበብ ኢንተርፕረነርሺፕ ይባላል። በዚህ መንገድ ስንሄድ ይህ አራተኛ ጥሬ ሀብት ቅድም እንዳልኩት ገና 210 ዓመቱ ነው። አሁን ግን አሜሪካውያን የፈጠረው ኢንተርፕረነርሺፕ ነው። አሜሪካን የፈጠራት ያበለጸጋት ወደፊትም ዓለምን እንድትመራ የሚያደርጋት የኢንተርፕረነርሺፕ ጥሬ ሀብቷ ነው። በሌሎች ሀብቶች ብዙ አገሮች ይበልጧታል አሜሪካን። በኢንተርፕረነርሺፕ ሀብት ግን 95% የሚሆነው ሀብት ያለው አሜሪካ ስለሆነ በኢኮኖሚ ሀያልነቷ እድሜ ለኢንተርፕረነርሺፕ እንጂ ዓለምን መምራቷ ይቀጥላል ብለው አስቀምጠዋል። ዓለምን ከቀየሯትና ለትልቅ ብልጽግና እድገት ግስጋሴ ካበቁት አንዱና የሀብት ምንጭ የሆነው ኢንተርፕረነርሺፕ ማለትም የስራ ፈጠራ ጥበብ መቼ ተጀመረ? በእኛ ሀገርስ መቼ ተግባራዊ መሆን ጀመረ? እና የኢትዮጵያ ኢንተርፕረነርሺፕ ቃሉ ከተሰማ 20 ዓመት ገና ያላለፈበት የኢትዮጵያ ንግድ ምክር ቤት የዛሬ 20 ዓመት ገደማ ነው የመጀመሪያው ስልጠና የተሰጠው በዚህ ምድር። እሱም በመሃል ተቋረጠ። ከዛ ቀጥሎ ኢንተርፕራይዝ ኢትዮጵያ የሚል ድርጅት ተረከበው። በመላው ኢትዮጵያ በመንግስት ደረጃ ትልቅ ዋጋና ትኩረት ተሰጥቶት አሁንም ገና እየተሰራበት ያለ አይደለ ኢትዮጵያ እያባከነችው ያለ ትልቅ የሀብት ምንጭ እያንዳንዱ አእምሮ ውስጥ ተደብቆ ያለው አንተም እኔም እሱ ውስጥ ያለው ጥበብ ይዞን የምንቀበረው ጥበብ እንኳን እኛን ሌላውን ዓለም ቀውረን የምናልፍበት የቶማስ አእምሮ እኮ ኢትዮጵያ ውስጥ ማለት ትላንት አክሱምን የሰራው ጥበብ ዛሬም ኢትዮጵያዊ ደም ውስጥ አለ። ትላንት ላሊበላን የሰራው ጥበብ ዛሬም ኢትዮጵያዊ ደም ውስጥ አለ። ግን ቸለልተኝነት፣ ስንፍና፣ ምናልባት ራስን ኃላፊ ያለማድረግ አገርን የመቀየር ህብረተሰብን የመቀየር ቤተሰብን የመቀየር ከመብላት ከመልበስ ከመኖር ያላለፈ ትንሽ ህልም የማለም ችግር ያለብን ይመስለኛል። ለስራ እንቅስቃሴ የሚያስፈልጉ የኢኮኖሚና ማህበራዊ መሰረተ ልማቶች የስራ ፈጠራ ጥበብ ዋና የሀብት ምንጭ መሆናቸው አንዱ የኢንተርፕረነርሺፕ ጠንካራ ጎኑ ነው። የ21ኛው ክፍለ ዘመንና የዓለም ታላላቅ ሀብታሞች የሆኑት እነ ቢል ጌትስ የዓለም ሀብት ቁንጮ ያደረጋቸው ኢንተርፕረነርሺፕ ማለትም የስራ ፈጠራ ጥበብና ኢንፎርሜሽን እንደሆነ ነው ባለሙያዎች የሚናገሩት። ካደጉ ሀገሮች አንዷ የሆነችው አሜሪካ ዛሬ የዓለም ኢኮኖሚን ሞተር ሆና የምታንቀሳቀሰው በስራ ፈጠራ ጥበብ ነው። ዓለምን በኢኮኖሚ እንድትመራት ያደረጋት ጥሬ ሀብቷ ነው። በተፈጥሮ ሀብት ብዙ ሀገሮች
አሜሪካን ይበልጧታል። ነገር ግን ጃፓኖችም በ80 ዓመት ቅድም ካልኳቸው ጥሬ ሀብቶች ከመሬት 17 በመቶ ነው ጃፓን የሚመች መሬት ያላት 93 በመቶ ውሃና ድንጋያማ ነው። ይህ 17 በመቶ የሚመች መሬት ይዛ ሁለተኛው የዓለም ሀያል ሀገር የሆነችው ባለፉት 80 ዓመታት ኢንተርፕረነርሺፕን ትልቁ የሀብቷ ምንጭ አድርጋሉ። እስራኤልን ብንወስድ እንደ ሀገር የራሷን መንግስት የመሰረተችው ከ60 ዓመት በማይበልጥ ጊዜ ነው። የመሬት ቆዳ ስፋቷ ምናልባትም ከኦሮሚያ ክልል እንኳን አትበልጥም። የመሬቷ በረሃማነት የህዝቡ አነስተኛነት ቁጥር ሳያግዳት አንዷ ሀያል ሀገር እየሆነች መምጣቷን ባለሙያ ያብራራሉ። በምን በኢንተርፕረነርሺፕ በስራ ፈጠራ ጥበብ ችሎታ ዜጎቿ የመፍጠር ችሎታቸውን ያሳደጉ በመሆናቸው ሀብት ስራ ይፈጥራሉ። እንደውም ውስጥ ያሉት ዜጎቻቸው ያለውን ስራ ያላቸው አንጠባን መሬት እንኳን ለማልማት ትንሽ ናቸው ብለው ለመላ ዓለም ያለ ህዝባቸው በዘመቻ የሚያሰባስቡ ህዝቦች ናቸው እስራኤላዊ። ኢንተርፕረነርሺፕ ማለትም የስራ ፈጠራ ጥበብ የማያቋርጥ ፈጣን ተጨማሪ ሀብት የመፍጠር ሂደት ነው። የዛሬ 100 ዓመት አሜሪካ 97 ከመቶ ህዝቦቿ ገበሬዎች ነበሩ። ዛሬ ግን 3 ከመቶ ብቻ የሚሆኑት ናቸው በግብርና ስራ ተሰማርተው የሚገኙት። የ3 ከመቶ ግብርናን ይዛ ግን ዓለምን ትመግባለች። በትንሽዬ መሬት ዓለምን መመገብ ወይም ከብልጽግና ጎዳና መጓዝ አስቻላት ምንድነው ስንል ባለሙያውን ጠየቅናቸው። እንዲሁም የዛሬ 100 ዓመት በኢትዮጵያ የግብርና ስራ የተሰማራው የሰው ኃይል ቁጥር ስንመለከት 85 ከመቶ ነበረ። ዛሬስ የዛሬ 100 ዓመት አሜሪካ 97 በመቶ ገበሬ ነበር ነዋሪዋ። ዛሬ 3 በመቶ ብቻ ቀርቷል። የዛሬ 100 ዓመት ኢትዮጵያ ዋናው የቤቷ ምንጭ ምንድን ነበር? ግብርና። ዛሬም 85 በመቶ ግብርና። ለምን? ይሄ ፈጠራ ጥበብ መሬትን፣ የሰው ኃይልን፣ ካፒታልን ቀይሮ አሳድጎ አዳዲስ ሀብትና ስራ የመፍጠሩ ሂደት ላይ አዝጋሚዎች ሆነናል ማለት ነው። ፈጣን ተጨማሪ ሀብት የመፍጠር ሂደት። ሁለተኛው ዋና ትርጉም ኋላ ቀሩን አሰራር በዘመናዊና ውጤታማ መንገድ የመተካት ሂደት ነው። ኢንተርፕረነርሺፕ ባለው መኖር ሳይሆን መቀየር፣ ፈጣን ለውጥ፣ ፈጣን እድገት፣ ፈጣን ሀብት የሚፈጥሩ ዘመናዊ የስራ እንቅስቃሴዎችን መፍጠር። ሌላው የኢንተርፕረነርሺፕ ማለትም የስራ ፈጠራ ጥበብ በዘመናዊና ውጤታማ መንገድ የመተካት ሂደት ሲሆን በዚህም አልሰራንበትም። ባለው መኖር ብቻ ሳይሆን በአዳዲስ የስራ ፈጠራ መተካት መቻል አንዱና ተመራጭ የብልጽግና መንገድ ነውና ሰው ከተሰማራ እንደየስሜቱ ባለበት ሜዳ አይቀርም ማፍራቱን አይቀርም ማፍራቱ። ሰው ከተሰማራ እንደየስሜቱ ባለበት ሜዳ አይቀርም ማፍራቱን አይቀርም ማፍራቱ። ኢንተርፕረነር ማለት የተጠና ኃላፊነት ወስዶ በግልም ሆነ በቡድን ስራ ፈጥሮ ማንኛውም ውጣ ውረድን ተቋቁሞ ስኬታማ የመሆን የጥበብ ሚስጥር ነው። በአሜሪካን ሀገር 5 በመቶ ብቻ ናቸው ኢንተርፕረነሮች። ህንድ ከነዚህ መመዘኛ 1 ከመቶ ኢንተርፕረነሮችን ለመፍጠር ገና ብሔራዊ ዘመቻ ላይ ናት። ህንድ 1 ከመቶ የስራ ፈጠራ ጥበብ ማድረግ ከቻልኩኝ የዓለምን ኢኮኖሚ የመምራት ድርሻ የኔ ይሆናል የሚል ግምት አላት። ያላትን ጥሬ ሀብቶች ወደ ተሻሻሉ ጥሬ ሀብቶች የሚቀይረው ትልቁ አንቀሳቃሽ ስራ ፈጠራ ጥበብ መሆኑን ስለተረዳስ ነው። ይህ ለሀገር ግንባታ ትልቅ ጠቀሜታ ያለው የስራ ፈጠራ ጥበብ ሌሎች ሀገሮች መጠቀም ከጀመሩትና ውጤታማ መሆን የቻሉት ከ210 ዓመታት በፊት ነው። በእኛ ሀገርስ በወቅቱ ለምን አልተሞከረም? አሁንስ በምን ሁኔታ ላይ ይገኛል ብለን ዶክተር ወሮታው በዛብህን ጠይቀናቸው ነበር። 200 ዓመት የሆነ ቢዝነስ ኢትዮጵያ ውስጥ የማን ነው? 100 ዓመት የሆነ የኢትዮጵያ ቢዝነስ የግልም የጋራም ቢዝነስ የትኛው ነው? ደርግ ከመውረሱ በፊት ሲወረስ እድሜ ተቋርጧል እንበል። ደርግ እስከወረሰው ድረስ 200 ዓመት የነበረው ቢዝነስ የማን ነው? አሜሪካ ከተቋቋመችበት ጀምሮ የተጀመሩ አሁን ድረስ የሚሰሩ ቢዝነሶች አሉ። ኢትዮጵያ ውስጥ ቀጣይነት ያላቸው ሀብትና አዳዲስ ስራ የሚፈጥሩ ስንት ቢዝነሶች አሉ። ህንድ ገና 1 በመቶ ለማድረግ 10 ዓመት ዘመቻ ላይ ካለች ኢትዮጵያ ስንት ኢንተርፕረነሮች አሏት? ኢትዮጵያ
ግብርና መር ኢኮኖሚ የምታካሄደው የኢንተርፕረነርሺፕ ጥሬ ሀብቷ በጣም አነስተኛ በመሆኑ ነው እንጂ ገበሬው ዛሬ መሬት ላይ ሳይሆን ኢንዱስትሪ ውስጥ ነበር መገኘት የነበረበት። ገበሬው ዛሬ መሬት እያረሰ ሳይሆን ለኮምባይነርና ለትራክተር ለጥቂት ገበሬዎች ቦታውን ትቶ ንግዱ ላይ ነበር የገበሬውን ልጆች የምናገኛቸው ዛሬ። የኢትዮጵያ የነፍስ ወከፍ ገቢ ከዓመት ዓመት በደንብ የማይቀየረው አዳዲስ ሀብትና ስራ ስለማንፈጥር ያችን የተፈጠረችውን ስለምንከፋፈል በየዓመቱ የዓመት የነፍስ ወከፍ ገቢ ለብዙ ዓመታት የተወሰነች ዶላር ናት እያሉ ነበር የሚነግሩን። አሁን መሻሻል